ሰላም እንዴት ናችሁ? ውድ የትምህርት ዩቲዩብ ተከታታዮች ዛሬ ሎጎ እንዴት እንደሚሰራ በደንብ አድርጌ አሳያችኋለሁ። አንድ በአንድ አልኳችሁ ደግሜ። ስለዚህ ሰብስክራይብ አድርጋችኋል? ሰብስክራይብ ማድረጉን ደግሞ እንዳትረሱ። Subscribe to my ላይክም channel. አለ፣ ሼርም አለ፣ የሌለ ነገር የለም። ከታች ኮመንትም አለ። ሁሉም ነገር መስራት ትችላላችሁ። ሲሪየስሊ ሰብስክራይብ አድርጉ። ስለዚህ ቀጥታ ወደ ቪዲዮ እንገባለን። በአሁን ሰዓት ላይ ብዙ ሶፍትዌሮች አሉ፣ ብዙ አይነት የምንሰራባቸው ማለት ነው። ዛሬ ላይ ሎጎ የምንሰራበት፣ የዩቲዩብ ተምኔል የምንሰራበት፣ ሌሎችንም የምንሰራበት ካንቫ የተባለውን ላስተዋውቃችሁና ከዛም በኋላ ቀጥታ ወደ ሎጎ እንሰራለን። ሶ ካንቫን እንዴት አድርገን ማግኘት እንችላለን? በእናንተ በየትኛውም ብሮዘር ላይ መክፈት ትችላላችሁ። እኔ ግን ማይክሮሶፍት ኤጅ እዚች ጋር ያለውን ነው። ስለዚህ እሱ ላይ ክሊክ እናደርጋለን። ከሱ በኋላ እዚች ጋራ ምን ብለን እንጽፋለን? ካንቫ ዶት ኮም ብለን እንጽፋለን። ካንቫ ዶት ኮም ብለን እንጽፋለን። ከዛ ሰርች ወይም ኢንተር እንካለን። ከዚህ በፊት እናንተ ካልተመዘገባችሁ እንድትመዘገቡ ይጋብዛችኋል። ስትመዘገቡ ወይ በጉግል ካልሆነን ደግሞ በእናንተ ኢሜል በኩል ተመዝግባችሁ መግባት ትችላላችሁ፣ የሚጠይቃችሁን እያሟላችሁ። ስለዚህ ቀጥታ በዚህ መልኩ ከገባን በኋላ እያንዳንዱ የማንሰራው ነገር የለም። እዚህ ውስጥ በጣም ብዙ ስራዎችን መስራት እንችላለን ማለት ነው። እኔ ከዚህ በፊት የሰራኋቸው እነዚህ ነገሮች ከዚህ በፊት እዚህ ካንቫ ላይ የሰራኋቸው ስራዎች ናቸው። እነዚህ ፖርትፎሊዮ በሉ፣ እንደገና ደግሞ ይሄ አንታይትልድ ዲዛይን ምናምን የሚለውን ነገር በጣም ብዙ ነገር የሰራሁበት። ከዛም በላይ ይሄን ነገር ራሱ እዚህ ውስጥ ምን ልበላችሁ። ስለዚህ አሁን ሎጎን እንዴት ክሬት እናደርጋለን የሚለውን ነው። ስለዚህ እንዴት ክሬት እናደርጋለን? እዚህ ውስጥ ክሬት የሚል አለ። ክሬትን ክሊክ እናደርጋለን። ከሱ በኋላ እዚህ ውስጥ የምንፈልገውን ነገር እንጽፋለን። ሎጎ ብለን እንጽፋለን። ሎጎ ብለን ጽፈን ኢንተር እናደርጋለን። ሎጎ ብለን ከጻፈን በኋላ ሎጎ አለ፣ ራሱ አኒሜትድ ሎጎ አለ፣ ትዊች ሎጎ አለ፣ ዩቲዩብ ቻናል ሎጎ አለ። የሌለ ነገር የለም። ብትፈልጉ ቲሸርት ላይ ማተም ብትፈልጉ ይሄኛውን መንካት ትችላላችሁ። ከዛ ስቲከሮች ላይ ሊሆን ይችላል፣ አቫተር ላይ ሊሆን ይችላል፣ የተለያዩ ነገር። አሁን ግን እኛ ሁለቱን እንሰራለን። የሎጎ ለብቻው አኒሜትድ ሎጎ፣ ከፈለግን ደግሞ ዩቲዩብ ቻነል ሎጎ ማለት ነው። ስለዚህ ሎጎ የሚለውን ክሊክ እናደርጋለን። በጣም አሪፍ። ሎጎን ልክ እንደዚህ በዚህ ፎርሙ ይመጣል። አያችሁ? እናንተ ደስ ያላችሁን ግን እንደዚህ አይነት ያለባቸው ግዢዎች ናቸው። ለምሳሌ እስካሁን ድረስ ይኸው እንደዚህ አይነት ፕሮ ምናምን እንደዚህ አይነት ነገር ያለባቸው የሚገዙ ነገሮች ናቸው። እናንተ አቅም ካላችሁ መግዛት ትችላላችሁ። ግን ያን ያክል እንትን የሚል ነገር የለም። የሆነ የምንገዛለን ነገር አይደለም። ስለዚህ አሁን ለምሳሌ እኔ የትኛው ልምረጥ መሰላችሁ? ለራሴ ለሎጎዬ በጣም ደስ የሚለው ለምሳሌ እናንተ ደስ ያላችሁን መምረጥ ትችላላችሁ። በጣም ደስ ያላችሁን ለምሳሌ እኔ እችኛዋን መረጥኩኝ። ይሄን መረጥኩኝ። ከዛ በጣም በሚገርም ሁኔታ ነው የሚያስቀምጠው። ለምሳሌ እዚች ጋራ ኤስኤች አለ። ለምሳሌ እኔ የትምህርት ዩቲዩብ ሎጎ ነው መስራት የምፈልገው። ስለዚህ ኤስ ላይ ደብል ክሊክ ስታደርጉ ትምህርት ዩቲዩብ ነው። ቲን የመጀመሪያ ትጽፉታላችሁ። ከዛ እችኛዋ ኤች ላይ ደግሞ ኤች ላይ ስታደርጉ ትምህርት ዩቲዩብ ነው። ዋይ የመጀመሪያ ፊደል ትጽፉለታላችሁ። ከዛ እዚች ጋራ እዚህ ጋር ደግሞ ትምህርት ዩቲዩብ ብዬ ልጻፍለት። ትምህርት ብዬ ልጻፍ። ከዛ ክሬቲቭ ካምፓኒ ምናምን የሚል አለ። እናንተም ከፈልጋችሁ እዚህ ጋር የሆነ ነገር መጻፍ ትችላላችሁ። ከዛስ ከጻፍ ነው በኋላስ ብዙም እንትን አይልም፣ ያው አይመስጥም። ይሄ እናንተ ደስ ያላችሁን መፍጠር ትችላላችሁ። ከዛ ልክ እንደዚህ አይነት ፈጥራችሁ ከጨርሳችሁ በኋላ ማስቀመጥ ትችላላችሁ። ሼር የሚል አለ እዚች ጋር ክሊክ ታደርጉታላችሁ።
ክሊክ ካደረጋችሁ በኋላ ዳውንሎድ የሚል አለ። ዳውንሎድን ክሊክ እናደርጋለን። ኤንድ አሁንም መልሰን ዳውንሎድ እናደርጋለን። ከዛ ዳውንሎድ አድርጎ ከጨረሰ በኋላ እዚች ጋር እናንተ ሴቫስ የሚል አለ። የት ይቀመጥላችሁ የሚለውን እናንተ የፈለጋችሁትን ፋይል ኔሙን መስጠት ትችላላችሁ። ትምህርት ዩቲዩብ ቲ ይሁን ችግር የለውም። ከዛም በኋላ ሎኬሽኑ ደግሞ ዴስክቶፕ ላይ ይሁን ቶሎ ለማግኘት እንዲመች ዘንድ ሴቭ። ከዛ እዚህ ጨረሰልን። እዚህ ወደ ታች ክሊክ እናደርግና ይሄ ሪፍሬሽ እናደርጋለን። ቲ የት ነው ያለው? ይው ቲ እዚች ጋራ ደብል ክሊክ አድርገን ስንከፍተው እንዴት ክሬት እንዳደረገው ታዩታላችሁ። ያው ይሄ የራሴ የትምህርት ዩቲዩብ ሎጎ ነው ብዬ አሰብኩኝ። በቃ እኔ የራሴ ነው። እናንተም ደስ ያላችሁን ክሬት ማድረግ ትችላላችሁ። ኔክስት ደግሞ በዛኛው ደግሞ እንስራ። እቺኛዋ ሚኒማይዝ እናድርግና ይሄም እንደዚህ እንበለውና አኒሜትድ ሎጎ የሚል አለ። እሱ ላይ ክሊክ እናደርጋለን። በጣም አሪፍ። በዚህ መልኩ ይመጣልናል ማለት ነው። ይሄ የዩቲዩብ ቻናል ሎጎ እዚች ጋር እንደምታዩት፣ እዚች ጋር እናንተ ደስ ያላችሁን ሰርች ማድረግ ትችላላችሁ። ስለዚህ ይኸው እነዚህ ነገሮች አደራችሁ የሚገዙ ናቸው። ከዛም በኋላ ይኸው ደስ የሚሉ እንትኖች አሉት። ይኸው ከፈለጋችሁ ይሄኛው ለምሳሌ ይሄ ብዙም አይታይ ደስ ያላችሁ ለምሳሌ ይሄኛው ክሊክ አደረግን። ከዛም በኋላ ክሊክ ካደረግን በኋላ ይሄው ጽሁፍ ይሰጠናል። ይሄ ትምህርት ዩቲዩብ ብዬ ልጻፍበት። ትምህርት ዩቲዩብ ጻፍኩበት። እዚህ ትምህርት ዩቲዩብ ብዬ ልጻፍበት። እዚህ ዩቲዩብ እዚህም እንደዛ ወይም ቴክኖሎጂ ማለት እችላለሁ። ቴክኖሎጂ ብዬ ጻፍኩኝ። ትምህርት ዩቲዩብ ቴክኖሎጂ ሰውየው ልክ በዚህ ጋር ነው። በቃ እኔ ነኝ ማለት ነው። ከዛ ይሄን ልክ እንደጨረስን ከዛ እንትን ማለት ትችላላችሁ እንዴት እንደሚጫወት ቴክኖሎጂ። ከዛ እዚች ጋራ ሼር የሚል አለ። እሱን ክሊክ እናድርግና እናወርደዋለን ማለት ነው። ልክ እንደቀደሙ ጋራ ጀማምሩ። እንደጨረሰ ከዛ የምናስቀምጥበት ቦታ ያስመርጠናል ማለት ነው። ከዛ what do you want to with ምህርት ዩቲዩብ ምህርት ዩቲዩብ ለማለት ፈልጎ ነው አይ ቲንክ። ስለዚህ ሴቫስ ምህርት ዩቲዩብ ይሁን። ከዛ ሴቭ ዴስክቶፕ ላይ ይሁን ቶሎ ለማግኘት እንዲመቸኝ ዴስክቶፕ ላይ ወይም ዴስክቶፕ ምህርት ዩቲዩብ ሴቭ ይሁን። እሺ የት ነው ዳውንሎድ ያደረኩ? ያው እናንተ ጋር እንደዚህ እንዳይሆን ያው እኔ ቶሎ እንትኖችን ለማግኘት እንዲመቸኝ ብዬ ነው። ሰሞኑን ነው እንደዚህ ሆነብኝ። ያው ነው ያው ትምህርት ዩቲዩብ ቴክኖሎጂ ያው እና በዚህ መልኩ ይመጣል ማለት ነው። ይህንን ቪዲዮ ከወደዳችሁ ላይክ፣ ሰብስክራይብ ማድረጉን እንዳትረሱ። በሌላ ሶፍትዌር እንድሰራላችሁ የምትፈልጉትን ከታች ኮመንት ላይ ጻፉ።
አመሰግናለሁ ስለተመለከታችሁኝ እጅግ አድርጌ አከብራችኋለሁ። መልካም ጊዜ ሆነላችሁ።